የ23 ዓመት በዩታ ዩኒቨርሲቲ ተማሪ የነበረች ወጣት በሌሊት በሊፍት ከተሳፈረች በኋላ ወላጆቿና ጓደኞቿ እሷን ማግኘት አልቻሉም። ከዛም በጣም የተጨነቀው አባቷ መጥፋቷን ለፖሊስ ሪፖርት አደረገ። ነገር ግን ፖሊሶች ለአባቷ ያረዱት የልጁን መገኘት ሳይሆን የተቃጠለ የልጁን አስከሬን አንድ በማይታወቅ እንግዳ በሆነ ሰው ጓሮ ውስጥ እንዳገኙ ነበረ። ይህ የመከንዚ ሉክ አሳዛኝ የህይወት ታሪክ ነው። እንኳን ወደ ዳርክ ጥላ ቲቪ በሰላም መጣችሁ። የዛሬውን ታሪክ እስከ መጨረሻው አብራችሁን እንድትከታተሉ በአክብሮት ጋብዛችኋለሁ። ወደ ዛሬው ታሪክ እንሄዳለን። መከንዚ ሉክ ተወልዳ ያደገችው በካሊፎርኒያ በሎስ አንጀለስ ካውንቲ ነበር። አንድ ታላቅ ወንድምና ሁለት ታናናሽ ወንድሞች አሏት። የልጅነት ህይወቷን ያሳለፈችው በቤተ ክርስቲያን ውስጥ ነበረ። ህይወቷ ሲያልፍ የ23 ዓመት ወጣት በዩታ ዩኒቨርሲቲ የመጨረሻ ዓመት ተማሪ ነበረች። ተመርቃ ነርስ ሆና የመስራት ህልሟ ነበረ። መከንዚ በጣም ደግና በራሷ የምትተማመን ሴት ነበረች። ካሊፎርኒያ ካሉ ቤተሰቦቿ ጋር በጣም ትቀራረብ ነበረ። ነገር ግን መከንዚ ከቤተሰቦቿም ከጓደኞቿም የደበቀችው አንድ የግል ህይወት ነበራት። ጁን 17 2019 መከንዚ ካሊፎርኒያ በአያቷ የቀብር ስነ ስርዓት ላይ ከተገኘች በኋላ ከካሊፎርኒያ ተነስታ ሳልት ሌክ ሲቲ ዓለም አቀፍ አውሮፕላን ማረፊያ ከጠዋቱ 2 ሰዓት አካባቢ ደረሰች። እዛ እንደደረሰች ከኤርፖርት ሊፍት ይዛ ወደ ኮሌጇ ሳይሆን የገባችው ከካሊፎርኒያ ወደ ዩታ ስትመለስ እንደምታገኘው ቃል የገባችለት አንድ ሰው ስለነበረ ያንን ሰው ለመተዋወቅ ወደ አች ፓርክ መናፈሻ ሄደች። ለሹፌሩ ከጓደኛዋ ጋር እንደምትገናኝ ነግራው ነበረ። ከዛ መከንዚ ኮሌጅ ሳትገባ ስትቀርና በማህበራዊ ሚዲያ ላይ ስትጠፋ ጓደኞቿ በጣም ተጨነቁ። ወላጆቿም እሷን ማግኘት አልቻሉም። ከዛም አባቷ እንደጠፋች ለፖሊስ ሪፖርት አደረገ። Tonight, police releasing new photos of 23-year-old Mackenzie Lueck arriving at the Salt Lake City airport 8 days ago. From there, police say the University of Utah senior took a rideshare to a North Salt Lake City park. There, she met with a mystery person at 3 a.m. Then the trail goes cold. ፖሊስ ክትትሉን አድርጎ መከንዚ የዛን ቀን አዮላ ሀጃይ ከሚባል ሰው ጋር እንደተገናኘች አወቁ። ከዛ መርማሪዎች ሀጃይን ፈልገው ለጥያቄ ያቀረቡት መከንዚና ሀጃይ በጁን 17 ማለዳ ላይ በርካታ የጽሁፍ መልእክቶች እንደተለዋወጡ በስልክ መረጃ መከንዚና አጃዩ በፓርክ ውስጥ መገናኘታቸውንና በአጃይ ስልክ ላይ የመከንዚ ፎቶዎችን አገኙ። Lueck was last seen on surveillance video at the Salt Lake City airport 2 weeks ago. Investigators say they used phone location data to place both Ajayi and Lueck in the park, where she was dropped off by a rideshare. ከዛም ፖሊስ የአጃይን ቤት መፈተሽ ጀመረ። ከዛ ግቢ ውስጥ የተቃጠሉ ቅሪቶች፣ የተቃጠለ የሴት ቲሹ፣ ከጋራዡ ጀርባ ደግሞ ትልቅ መቃብር፣ በቤት ውስጥ ደግሞ ቤንዚል፣ የተቃጠለ ፍራሽና የመከንዚን ዲኤንኤ ምልክቶች አገኙ። Earlier they found Lueck's charred remains and belongings in Ajayi's backyard. Police say there is currently no other person of interest in the case. አዮላ ሀጃይ ማለት የ31 ዓመት ወጣት የተወለደው በናይጄሪያ ሲሆን ከናይጄሪያ ከመጣ በኋላ በአሜሪካ ውስጥ እንዲሰራ የሚያስችለውን ግሪን ካርድ ይዞ በሚኖርበት ሳልት ሌክ ሲቲ የአይቲ ባለሙያና የቀድሞ የሰራዊት አባል ነበረ። አጃይና መከንዚ የተዋወቁት በ2018 ሲኪንግ አግሪመንት በሚባል ሹገር ዳዲዎችና ሹገር ቤቢዎች የሚገናኙበት ዴቲንግ ዌብሳይት ነው። ሲገናኙ አጃይ ለመከንዚ የተዋወቃት ራሱን እንደ ሹገር ዳዲ አድርጎ ነበረ። አጃይ ከመከንዚ ጋር ጁን 17 እንደሚገናኝ ሲያውቅ በዛው በተቀጣጠሩበት ቀን ልክ እንደሚያገኛት እንደሚገላት አቅዶ ስለነበረ ቤቱ ይዟት ሲገባ እንዳይታወቅ በቤት ውስጥ ያለውን የደህንነት ካሜራዎች ሁሉ አጠፋፋቸው። ከዛም መከንዚን ፓርክ ከተቀበላት በኋላ ቀጥታ ወደ ቤቱ ነው ይዟት ሄደው። ልክ ቤቱ ይዟት ከገባ በኋላ እጆቿን ከኋላ በገመድ አስሮ በእጆቹ ሊያንቃት ሞከረ። መከንዚ እንዲያቆም ስትጮ እስክትሞት ድረስ በቀበቶ እንዳነቃት ተናግሯል። አጃይ ለምን ይህንን ወንጀል እንደፈጸመ ሲጠየቅ በመግደል ውስጥ ያለውን ስሜት ለማየት ፈልጎ እንደሆነ ተናግሯል።
ኦክቶበር 7 2020 አጃይ በመጀመሪያ ደረጃ ከባድ ግድያና አስከሬን በማዋረድ ጥፋተኛ መሆኑን አምኖ የእድሜ ልክ ጽኑ እስራት ተፈርዶበታል። ከእስር ቤት የመውጣትም እድል የለውም። የመከንዚ ታሪክ ልብ የሚሰብር ታሪክ ነው። ትልቅ ሕልም ያላት በጓደኞቿና በቤተሰቦቿ በጣም የምትወደድ ወጣት ነበረች። የእሷ አሳዛኝ ሞት ለእኛ የሚያስተምረን ትምህርት ከማናውቃቸው ሰዎች ጋር በተለይም በዲጂታል መድረኮች አማካኝነት ሰዎችን ስንተዋወቅ በጣም ጥንቃቄ ማድረግ አስፈላጊ መሆኑን ያስተምረናል። ምክንያቱም ሁል ጊዜ የሚናገሩትን ወይንም ለእኛ የሚያሳዩትን አይነት ሰዎች ላይሆኑ ስለሚችሉ በጣም መጠንቀቅ አለብን። ሁል ጊዜ እንደዚህ አይነት ነገር ስናደርግ ለምናምነው ሰው ወዴት እንደምንሄድ ማሳወቅ፣ ህዝብ ባለበት አካባቢ መገኘት እና የሆነ እንግዳ የሆነ ስሜት ከተሰማን ቆም ብለን ራሳችንን ማዳመጥ እንዳለብንና ለዛ ነገር ቶሎ ብለን ምላሽን መስጠት አለብን ብዬ እመክራለሁ። ስላዳመጣችሁኝ በጣም አመሰግናለሁ። ስለምትሰጡኝ አስተያየትና ምክር ከልቤ በጣም አመሰግናለሁ። ለእኔ በጣም ነው የሚጠቅመኝ እንዳድግ፣ እንድለወጥ፣ የተሻለ ነገር እንዳቀርብ ስለሚረዳኝ ሁል ጊዜም ከጎኔ ሆናችሁ ማንኛውንም ያላችሁን አስተያየትም ሆነ ምክር እንድትለግሱኝ የበለጠ አበረታታችኋለሁ። ስለሰጣችሁኝ አስተያየት ስለ ሁሉም ነገር በጣም አመሰግናለሁ። ሌላ ደግሞ መናገር የምፈልገው ነገር አለ። የዩቲዩብ ቻናሌን በተመለከተ ያለኝን ፍላጎትና አላማዬን ማካፈል እፈልጋለሁ። አንዳንዶቻችሁ የማቀርበው ነገር ምቾት ያልሰጣችሁ ወይንም ስጋት የፈጠረባችሁ እንዳላችሁ ተረድቻለሁና ሀሳባችሁን፣ አስተያየታችሁንና አመለካከታችሁን በእውነት በጣም አከብራለሁ። ነገር ግን ይህንን ቻናል የጀመርኩት ክፋትን ለማወደስ ወይንም ፍርሃትን ለማስፋፋት እንዳልሆነ እንድታቁልኝ ይፈልጋለሁ። የኔ አላማ ተጎጂዎቹን ማክበር፣ ግንዛቤን ማሳደግና ሌሎች የበለጠ ጠንቃቃና አዛኝ እንዲሆኑ ማሳወቅ ነው። እነዚህን ታሪኮች የማካፍለው በጣም በአክብሮትና በርህራሄ ለፍትህና ለእውነት ነው። የማወራው ስለ እውነተኛ ሰዎች፣ እናቶች፣ ሴት ልጆች፣ ወንድ ልጆች እና ጓደኞች ሊታወሱ እና ሊረሱ ስለማይገባቸው ሰዎች ነው። እኔ የማወራው በደል ደርሶባቸው ህይወታቸው ስላለፈ በዚህ ምድር ላይ ስለሌሉ ሰዎች ቢሆንም ነገር ግን የማወራው አይነት ታሪክ ያላቸው ብዙ ሰዎች እንዳሉ አውቃለሁ እና እነዚህን ታሪክ የማወራው ብዙ ስለ ራሳቸው ሊናገሩ የማይችሉ ሰዎች እንዳሉ ስለማቅ ለነሱ ድምጽ ለመሆን በስሜታዊነትና በራስ ወዳድነት የሌሎችን ህይወት ማጥፋት እንደሌለብን ለማስተማር ሌሎች ራሳቸውንና የሚወዳቸውን ሰዎች እንዴት መጠበቅ እንደሚችሉ ግንዛቤን ለማስጨበጥና ሁሉም ሰው የሚወደው ቤተሰብ፣ ጓደኛ ወይንም የሚቆረቆርለት ሰው ስላለ ወንጀልን የፈለገ ደብቀን ብንሰራ ማምለጥ እንደማንችልና እነሱ እንኳን ቢሞቱ ቤተሰቦች፣ ጓደኞችና ስለነሱ የሚቆረቆሩ ሰዎች ስላሉ ያ ወንጀል እንደሚጋለጥ እና ማንኛውም ሰው ከህግ በላይ እንዳልሆነ ለማስገንዘብ ነው። ለእኔ ስለምትቆረቆሩና ስለምታስቡልኝ በጣም አመሰግናለሁ። ስለሰጣችሁኝም አስተያየት በጣም አመሰግናለሁ። የዩቲዩብ ቻናሌን በዚህ መንፈስና በዚህ አመለካከት እቀጥላለሁ። በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ሰብስክራይብ ካላደረጋችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ላይክ፣ ሼር በማድረግ ደግሞ ለቻናሌን ለማያውቁ ሰዎች ቻናሌን እንድታደርሱልኝ በትህትና እጠይቃችኋለሁ። በሌላ ታሪክ እስከምንገናኝ ደህና ሁኑ ባይ